ታሪካችን የሚጀምረው በደጋፊዎች ፊርማ ማሰባሰቢያ ስነ ስርዓት ላይ ነው። ነገር ግን ሁሉም ሰው በጉጉት የሚጠብቀው ታዋቂ ተዋናይ አይደለም። ይልቁኑ እሱ በኮሪያ ምርጡ የሂሳብ መምህር ነው። ስሙ ኖጂንጊ ይባላል። ደጋፊዎች ሲያዩት እብድ ይሆኑለታል። ፎቶም አብረውት መነሳት ይፈልጋሉ። በኮሪያ ውስጥ በጣም ታዋቂ የሆነ የግል ትምህርት ቤት ተቋም ባለቤት ነው። አሁን ደግሞ ለሱ ወደምትሰራው ዋና ገጸ ባህሪያችን ሊፊና እንለፍ። በየቀን ወደ ድርጅቱ ከመሄዷ በፊት ምግብና ቡና ታዘጋጃለች። ከዚያም በፍጥነት ስራ ለመግባት ትሮጣለች። እሱ እንደደረሰው ሁሉን ነገር ታቀርብለታለች። መጀመሪያ ውሃ ይጠጣል፣ ቀጥሎም ቡና። ሁሉ ነገር ሰላም ይመስላል። ነገር ግን ልክ ሊበላ ሲል በድንገት ተነስቶ ወደ እሷ ይራመዳል። እሷም ትደነግጣለች፣ እሱም ይጮህባታል። በዚህ ምግቡ ሽንኩርት አለ? እንደማልወድ 100 ጊዜ አልነገርኩሽም? ደሞዝ የምትከፈዩ ለምንድን ነው? ምንም ነገር አይገባሽም ይላታል። እሷም እያዘነች ትወጣለች። እሱ በሚያደርስባት ተከታታይ ጫና ምክንያት አሁን ላይ የጭንቀት መድኃኒት መውሰድ ጀምራለች። እሱ ግን መጥፎ ባህሪ የሚያሳየው በእሷ ላይ ብቻ አይደለም። በድርጅቱ ውስጥ ገቢው ዝቅተኛ የሆነ ሌላ መምህር ነበር። ጎንጂ ለኔ በጣም አስፈላጊው ነገር ገንዘብ ነው፣ ትርፍ ካላመጣህ ዋጋ የለውም በማለት ሊያባረው ወሰነ። ሰራተኛው ተቆጥቶ ሰደበው። ስለዚህ ጎንጂ የጥበቃ ሰራተኞችን ጠርቶ አስወጣው። ሰውየውም እየወጣ እበቀልሃለሁ እያለ ዛተበት። በመቀጠል ከጎንጂ የቅርብ ጓደኛና የንግድ አጋር ከሆነው ከኦሲጊ ጋር እንገናኛለን። ለሱ እንደ ታናሽ ወንድም ነው። የህይወቱን ዝርዝር ሚስጥር የሚያውቅ ብቸኛው ሰው እሱ ነው። ጎንጂ እሱ በዩኒቨርሲቲ ንግግር ስለሚጠመድ ሲጌ አሜሪካ ባለው ስብሰባዎች ላይ እንዲገኝለት ይጠይቋል። ሴጊም ይስማማል። ነገር ግን በበዓል ቀናት እቤት እንዳይቀመጥ ይነግሯል። ጎንጂም ፍቅረኛው ባይኖረውም ከፍቅረኛዬ ጋር እወጣለሁ በማለት ይቀልዳል። ወደ ሺና ስንመለስ ከዚህ በፊት የነበሩት ጸሐፊዎች ከ3 ወር በላይ መቆየት ባይችሉም እሷ ግን ከጎንጂ ጋር 1 ሙሉ ዓመት በመውላቷ ትረዳለች። በዚህ አይነት አስጨናቂ አካባቢ ለ1 ዓመት ያክል ተቋቁማ በመቆየቷ እጅግ በጣም ተደሰተች። ሲጌ ወደ ቢሮ ጠርቶ 1 ዓመት በመሙላቷ ሰርፕራይዝ ያደርጋታል። ታላቅ መምህር የመሆን ህልሟን እንዳታቆምም ያበረታታታል። እሷም በደስታ ወደ ቤት ተመልሳ ለጓደኛዋ ለቹ ትነግራታለች። ቹም እየቀለደች ሌላ ዓመት ከቆየች በስራው ትለከፊያለች ትላታለች። ቹም በመቀጠል ሁልጊዜ ስለሚያማት ዶክተር ጋር መሄዷን ትጠይቃታለች። ሺናም ቀጠሮ እንዳላት ትነግራታለች። በማግስቱ ጎንጂ ያንግቴ ከተባለ ሌላ ፕሮፌሰር ጋር በዩኒቨርሲቲ ንግግር ለማድረግ ይሄዳል። እየተጠባበቁም ሳለ ያንግቴ ቀድሞ የጽዳት ሰራተኛ የነበረ ሰው አሁን በታዋቂ ዩኒቨርሲቲዎች ውስጥ ንግግር ማድረጉ አስቂኝ ነው እያለ ያፌዝበታል። ይህ ነገር ጎንጂ የድሮ የጽዳት ሰራተኛ እንደነበረ የነበረበትን ጊዜ ያስታውሰናል። አንድ ቀን ያንግቴ ሊፈታው ያልቻለውን ከባድ የሂሳብ ቀመር በመፍታት ችሎታውን አሳይቶት ነበር። የሱ የስኬት ጊዜ የተጀመረው ከዚያን ጊዜ ነበር። ወደ አሁን ጊዜ ስንመለስ ጎንጂ በቀል ያቅዳል። በንግግሩ ወቅት ያንግቴ ቀድሞ መናገር ነበረበት። ነገር ግን ጎንጂ የሆነ ነገር ያለበት ውሃ በመስጠት ያታሏል። ያንግቴ በተማሪዎች ፊት ውሃ ይጠጣና በድንገት ህመም ይሰማዋል። መቀጠል ስላልቻለም በሀፍረት እየሮጠ ይወጣል። በመቀጠል ጎንጂ ንግግሩን ይረከባል። በዚህ መሃል ሺና የንግግሩን ሲዲ በመርሳቷ ምክንያት ዘግይታ ትደርሳለች። ምንም እንኳን ጥፋቱ የጎንጂ ቢሆንም ጎንጁ በሁሉም ተማሪዎች ፊት ካሁን በፊት ካጋጠሙ ጸሐፊዎች ሁሉ መጥፎ ነች በማለት ያዋርዳታል። ሺና ግን ሁሉ ነገር ችላ ተስፋ አትቆርጥም። በመቀጠል የሚያማትን ራስ ምታት ለመታየት ወደ ሆስፒታል ታመራለች። ቆይቶም በስራ ቦታ ያሉ ሰራተኞች በሙሉ ለሷ ሳይናገሩ ፈቃድ ወስደው እንደቀሩ ታውቃለች። በዚህ ተበሳጭታ ሳለ ከሆስፒታል አስቸኳይ ስልክ ይደርሳታል። ዶክተሩም የመጨረሻ ደረጃ ላይ የደረሰ የአንጎል እጢ እንዳለባት ይነግራታል። እሷም ህይወቷ ሊያበቃ ጥቂት ጊዜ ብቻ እንደቀረው ስትረዳ ክፉኛ ትደነግጣለች። መምህር መሆን አቅቷት በጸሐፊነት መቅረቷና ይህም በህይወቷ ካደረገችው መጥፎ ውሳኔዎች አንዱ መሆኑን እያሰበች ህይወቷን መልሳ ትቃኛለች። ለበሽታዋ መባባስ ያለቃዋ ተከታታይ ስድብና ጫና ምክንያት እንደሆነ ታምናለች። ለሁሉም ነገር እሱን ተጠያቂ በማድረግ ልትበቀለው ተወስናለች። አስፈሪ ሜካፕ ተቀብታ መኪና ተከራይታ አንድ ትልቅ ቦርሳ በመያዝ ወደ እሱ ቤት ትሄዳለች። እሱ ግን ቤት ውስጥ ሙዚቃ እያዳመጠና ወይን እየጠጣ ዘና እያለ ነበር። በመቀጠል ገላውን ለመታጠብ ይገባል። እሷም በስውር ወደ ውስጥ ትገባለች። ገላውን ታጥቦ ሲወጣ ጥቁር ልብስ ለብሳ ሲያያት ይደነግጣል። ኮፍያውን ስታነሳው አብደሻል እንዴ ሲል ይጠይቃታል። መዶሻ ብታነሳም ለመምታት ግን ታመነታለች። እሱ በፍርሃት መሬት ላይ ሲወድቅ እሷ መዶሻውን ወርውራ ጥላው የመልቀቂያ ደብዳቤውን ትሰጠዋለች። ሁሉንም ነገር እሱ ላይ እያሳበበች ዝም እንዲል ትዝትበታለች። በመቀጠል ሽንኩርት ምን ያህል እንደሚጠላ እያፌዘችበት የተሸከመችው ሙሉ ሽንኩርት መሬት ላይ ታፈስበታለች። እሱም እየሮጠ ይከተላታል።
እሷ በድንጋጤ መኪና ውስጥ ገብታ ለማምለጥ ስትሞክር እሱ ይደርስባታል። እርስ በርስ ሲታገሉ እሱ ይዝትባታል። በዚህ መሃል በከፍተኛ ፍጥነት የመጣ ሌላ መኪና በድንገት እሱን ይገጨዋል። እሷም በድንጋጤ እየተመለከተችው አምቡላንስ ትጠራለች። እሱም በከባድ ሁኔታ ተጎድቶ ወደ ሆስፒታል ይወሰድና ቀዶ ጥገና ይደረግለታል። እሷም እንዳይሞት እየተመኘች ውጭ ሆና ትጠብቃለች። በእውነቱ ልትገለው ፈጽሞ እንዳልፈለገች ትረዳለች። በልቧም እኔ እኮ ገና ልጅ ነኝ ትላለች። ዶክተሩ በፍጥነት ወጥቶ ቀዶ ጥገናው በተሳካ ሁኔታ መጠናቀቁን ይነግራታል። እሷም እግዚአብሔርን እያመሰገነች እፎይታና ደስታ ይሰማታል። ጎንጂ ከቀዶ ጥገናው ክፍል ከወጣ በኋላ እሷ ገብታ ይቅርታ ጠይቋለች። ነገር ግን እሱ በማደንዘዣ ውስጥ ነበር። እዚያም ቆይታ ከነርሶች ጋር አብራ ትንከባከበዋለች። ይሁን እንጂ ጎንጂ ለማደንዘዣው አለርጂ ስላለበት ለመንቃት ለተወሰነ ጊዜ ይፈጅበታል። ሺና ካለፈው ቀን ጀምሮ ስላልተኛች ልብሷን ቀይራ ጥቂት ለማረፍ አቅራቢያ ወደሚገኝ ሆቴል ታመራለች። በኋላም ወደሱ ለመመለስ ታስባለች። በመንገድ ላይ ስትመጣ ግን በድንገት ከአንዲት ሴት ጋር ትጋጫለች። ያቺ ሴት ሳታስበው የያዘችው መጠጥ በሺና ልብስ ላይ ታፈስባታለች። ሴትዮዋም አዲስ ልብስ አሰጣት እንደማትለቃት ትከራከራለች። ሺናም በኋላ ልብሱን ሆቴል ድረስ ያላት እንደምትመጣም ትነግራታለች። በዚህ መሃል ፖሊስ ለአደጋው ምርመራ ይጀምራል። የተከራየችው መኪና፣ መዶሻውና የመልቀቂያው ደብዳቤ በሙሉ አደጋው በደረሰበት ቦታ ላይ በመገኘታቸው ሺና ዋና ተጠርጣሪ እንድትሆን አድርጓታል። ሺና ገና ያልነቃውን ጎንጂ ለመጠየቅ ወደ ሆስፒታል ተመለሰች። ለጓደኛው ለሲጌ ለመደወል ብትሞክርም ስልኩን አያነሳም። ቀጥሎም ከሆስፒታል ስልክ ተደውሎላት ሕክምናዋ መጀመር እንዳለባት አስታወሷት። እሷ ራሱ ስለ በሽታዋ ሙሉ በሙሉ ልትረሳው ተቃርባ ነበር። ወደ ውጭ ስትወጣ ሁለት የፖሊስ መኮንኖች ይጠብቋት ስለነበር አብሯት እንድትሄድ ጠየቋት። እሷ ምንም ሳትጠራጠር በፈቃደኝነት አብራቸው ሄደች። በምርመራው ወቅት ጥቁር መኪና ተከራይታ እንደነበር ነገሯት። ጎንጂን የገጨችው እሷ አለመሆኗንም ጠየቋት። እሷም ድርጊቱን ልታስተባብልም እነርሱ ግን ዋና ተጠርጣሪ እሷ እንደሆነች ነገሯት። እንደ ጠበቃ ሆና እንድትረዳትም ለጓደኛዋ ለቹን ደወለችላት። በምርመራው ወቅት ግን ወደ ጎንጂ ቤት የሄደችው ለበቀል እንደነበር ልታምንም አልቻለችም። በድንገት ከሆስፒታል ስልክ ተደወለላት። አስቸኳይ ነገር እንደገጠመው ነገሯት። እሷም ጥፋተኛ ለመሆኗን የሚያስመሰክር ነገር ሳይሆን አይቀርም በሚል ተስፋ በፍጥነት ወደ ሆስፒታል ተመለሰች። ነገር ግን ዶክተሩ አሁን ካለችበት ሁኔታ የባሰ በጣም አስደንጋጭ ዜና ነገራት። ጎንጂ ትውስታውን አጥቷል። ከዚያም በድንጋጤ ቆማ ሳለ ዶክተሩ ጠረጴዛው ላይ ያሉ የልጆቹን ፎቶግራፍ አስተዋለች። ዶክተሩ ከጎንጂ ጋር ያላትን ግንኙነት ምን እንደሆነ ሲጠይቃት ደንግጣ በፍጥነት እጮኛው ነኝ አለችው። ዶክተር ማምናት ጎንጂን እንድታዩ ይዟት ሄደ። በዚህ መሃል ቹ ራሷን ከባድ ችግር ውስጥ እየከተተች እንደሆነ አስጠነቀቀቻት። አንድ የፖሊስ መኮንን ሊከተላቸው ሲሞክር ቹ አስቆመችው። በተመሳሳይ ሰዓት ሲጌ በጎንጂ ላይ የደረሰውን አደጋ ከፖሊስ ከተረዳ በኋላ ከጉዞ ተመልሶ ወደ ሆስፒታል በፍጥነት መጣ። ልክ እንደነቃ ጎንጂ ሺናን እንዴት ፍቅረኛሞች ልንሆን ቻልን ሲል ጠየቃት። እሷም ድሮ በጣም ጨካኝና መጥፎ ባህሪ ያለው አለቃዋ እንደነበር፣ ነገር ግን አንድ ቀን በድንገት የፍቅር ጥያቄ አቅርቦላት እሷ እስክትስማማ ድረስ ሊያገባት የወተውታት እንደነበር የሚገልጽ የፈጠራ ታሪክ ነገረችው። እንዲያውም አስቀድማ ያዘጋጀችውን የሐሰት የእጮኝነት ፎቶ አሳየችው። ጎንጂም ግን ግራ ተጋብቶ ምንም ሊረዳ አልቻለም። እሷ ማን እንደሆነች እንኳን ማስታወስ አልቻለም ነበር። ሲጌ ሲደርስ ጎንጂ እሱ ማን እንደሆነ ጠየቀው። ሺናም በፍጥነት ሲጌ ጓደኛው እንደሆነ አስተዋወቀችው። ሲጌ በጣም ደነገጠ። ነገር ግን ቆይቶ ጎንጂ ከአንድ ሴት ጋር እንደሚወጣ በአንድ ወቅት ተናግሮ የነበረውን አስታውሶ ታሪኩን ማመን ጀመረ። ሲጌም ጎንጂን በጥሩ ሁኔታ እንድትንከባከበው ነግሯት ወደ ስራ ሄደ። ቀጥሎም ሌላ አስገራሚ ነገር ተከሰተ። ልብስ ሰጥታት የነበረችው ያቺ ሴት ሆስፒታል መጣች። የጎንጂ የቀድሞ ፍቅረኛው እንደሆነች እንረዳለን። ጎንጂ ብቻዋን በነበረበት ክፍል ውስጥ አንድ የማይታወቅ ሰው ገባ። ሰውየው ጎንጂን አትኩሮ ከተመለከተው በኋላ በድንገት ገብቶ ሊያጠቃው ጀመረ። ሺና በሰዓቱ ደርሳ ጥቃቱን ለማስቆም አጥቂውን መታችው። ሲጠየቅ ሰውየው ተሳስቶ ሌላ ክፍል እንደገባ ተናገረ። ነገር ግን ጎንጂ ፎቶ ሲያነሳ አይቶት ነበር። ሰውየው ጋዜጠኛ መሆኑም ታወቀ። ሲጌ ፎቶዎቹን አጥፍቶ ድጋሚ ይህንን እንዳያደርግ አስጠነቀቀው። በማግስቱ ሺና ጎንጂ በሲኦል ወደሚገኘው ቤቱ እንደሚመለስ ስታውቅ ታሪኳን ማንም እንዳይጠረጥር አስቀድማ ሁሉን ነገር ለማዘጋጀት ሄደች። ቤቱን ማስጌጠችው። የራሷን ፎቶዎችም አቀናጅታ አስቀመጠች። እንዲያውም አብረው የሚኖሩ ለማስመሰል ልብሶቿን በቁም ሳጥን ውስጥ አኖረች። ጎንጂ ሲደርስ እሷ በሴጊ ፊት ልክ እንደ አፍቃሪ እጮኛ ሆነች። ቆይቶ በዚያኑ ምሽት ጎንጂ እንግዳ የሆነ ድምጾችን ሰምቶ ወጥቶ ሲያይ ሺና ኩሽና ውስጥ ቢላዋን ይዛ አገኛት። እሷም የአሳ ስጋ ትውስታን ለመመለስ እንደሚረዳ ሰምታ እንደሆነ ነገረችው። ነገር ግን ጎንጂ በተለይ በአሳ ደም ተለቅልቃ ሲያት ክፉኛ ደነገጠ። እሱ ድሮ አሳ በጣም ይጠላ የነበረ ቢሆንም እሷ ግን
ድሮ በጣም ትወድ ነበር በማለት ምግቡን አቀረበችለት። እሱ ግን የአሳውን ሽታ እንኳን መቋቋም አቃተው። ቆይቶ እሷ ወደ አንድ ካፌ ሄዳ ባደረገችው ነገር ብቻዋን ትስቃለች። ነገር ግን ወዲያውኑ በጠና መታመሟንና ልትሞት እንደሆነም አስታውሳ ስቅስቅ ብላ ታለቅሳለች። በማግስቱ ወደ ድርጅቱ ይዛው ሄደች። እሱ በሷ ድርጊት ቢበሳጭም የሚገርመው ቀደም ሲል ፈጽሞት አድርጎት የማያውቀውን ነገር ሰራተኞቹን በሙሉ ሰላምታ መስጠት ጀመረ። ሺና በስራ ቦታው ላይ ቀደም ሲል አዋርዳት ከነበረችው ሴት ጋር ተገናኙ። በዚህ ጊዜ ሺና ጁስ ፊቷ ላይ ጨመረችባት። የሞት መንገድ ላይ ነኝ፣ ስለዚህ ከአሁን በኋላ ምንም ግድ አይሰጠኝም አለቻት። ያቺ ሴት ጎንጂን ለመሰለል እሷ እንዴት ጠቀምባት እንደሞከረች ለሁሉም አጋለጠች። ቆይቶም በአንድ ቃለ መጠይቅ ወቅት ጎንጂ ስለደረሰበት አደጋ ሲጠየቅ በድንገት ድጋሚ ተዝለፍልፎ ወደቀ፣ ራሱንም ሳተ። ካገገመም በኋላ በማግስቱ መገኘት ያለበት በጣም አስፈላጊ የድርጅት ፈተና እንዳለ ተረዳ። አሁን ደግሞ ዋናው ትልቅ ሚስጥር ይፋ ሆነ። ጎንጂን በመኪና የገጨው ሰው በታሪኩ መጀመሪያ ላይ ጎንጂ ከስራ ያባረረው ያ መምህር ካንግሚን ነበር። እሱ ለማምለጥ እየሞከረ ሳለ አንድ ሰው ያደረግከውን አውቃለሁ እሽ የሚል ሚስጥራዊ መልእክት ላከለት። ይህ በእንዲህ እንዳለ ጎንጂ በትውስታ ማጣት እየተሰቃየ መሆኑ ነገሮቹን ይበልጥ እንዲወሳሰቡ ፍጹም ምቹ አጋጣሚ ፈጥሯል። ጎንጂ ወደ ድርጅቱ የፈተና ቦታ እያመራ ሳለ የክብር አበባ እቅፍ ተበረከተለት። በአበቦቹ ውስጥ ግን አንድ ቢላዋ ተደብቆ አየ። በተመሳሳይ ሰዓት እሱ በመኪና የገጨው ካንግሚን ወደ ክፍሉ ሲገባ ማንን ነው የምትፈልገው ሲል ጠየቀው። ሰውየው ተሳስቶ የገባ ለመምሰል ቢሞክርም ጎንጂ አስቆመው። ከሰውየው ኪስ ውስጥ የጉዞ ቲኬት ብቅ ማለቱን አስተውሎ ነበር። እየተጓዝክ ነው ወይስ እየሸሸ ሲል ጠየቀው። በመቀጠል ጎንጂ በተረጋጋ መንፈስ ትውስታቸውን ያጡ ሰዎች ልክ በድራማ ላይ እንደሚታየው በቀላሉ ማታለል ይቻላል ሲል ተናገረ። ነገር ግን ሰውየው ሊያምኑ አልቻለም። ሰውየውም እንድትሸሽ መልእክቱን የላኩልህ እኔ ነኝ፣ አንተን እዚህ ለማምጣት የተዘረጋ ወጥመድ ነበር፣ አቅልየህ ነበር፣ አንተ ግን በእውነት ብልህ ነህ ሲል አመነ። በመቀጠልም ተንበርክኮ ይቅርታ ጠየቀ። አደጋውን ሲያደርስ ጤነኛ አእምሮ ላይ እንዳልነበረም ተናገረ። ይቅርታ እንዲያደርግለት ቢለምነውም ጎንጂ ግን በቅዝቃዜ በእኔ መዝገበ ቃላት ውስጥ ይቅርታ የሚል ቃል የለም አለው። ወደ ፖሊስ ሄዶም እንዲናዘዝ አዘዘው። ከዚህ በኋላ ጎንጂን በድርጅቱ ዝግጅት ላይ በመድረክ ላይ ወጥቶ ለሁሉም ሰላምታ ሰጠ። የሚገርመው ከወንበሩ ተነስቶ ሙሉ በሙሉ ጤነኛ ሰው መስሎ ተንቀሳቀሰ። ይህ ነገር ለሴጊ ድሮ ጎንጂ ድርጅቱን እየገነባ የነበረበትን የድሮ ጊዜ አሳሰበው። በትውስታ ማጣት ውስጥ እንኳን አሁንም ያለው ተመሳሳይ ባህሪ ነበር። ሴጊ ምንም እንኳን ጎንጂ ሁሉን ነገር ቢረሳ ማንነቱና ባህሪው እንዳልተቀየረ ተረዳ። ጎንጂ በዝግጅቱ ላይ ሁሉንም ሰው አስደነቀ። እንዲያውም በዚያኑ ምሽት ለሰራተኞቹ የራት ግብዣ ለማድረግ ወሰነ። ይህ ለሱ በጣም ያልተለመደ ተግባር ነበር። ምግብ ሰዓት ላይ አንድ ሳህን በሺና ላይ ሊወድቅባት ሲል አንድ ሰራተኛ አዳናት። ከዚያም እሷ የአለቃው እጮኛ መሆኗን ይፋ አደረገ። እሷም ወሬው በፍጥነት ለማስቆም ሞከረች። ቆይቶም ሰራተኞቹ ሺና እንድትዘፍን ጠየቋት። እሷም ሳትወድ በግድ ማይክሮፎኑን ተቀበለች። ነገር ግን የሚገርመው ድምጿ በጣም ያማረ ነበር። ጎንጂ የሷን ዜማ እያዳመጠ ሙሉ በሙሉ በአድናቆት ተማረከ። ሺና በዝግጅቱ ላይ ሙሉ ጊዜዋን በከፍተኛ ድንጋጤ ውስጥ ነበር ያሳለፈችው። ከግብዣው በኋላ ጎንጂ ሺናን ብቻዋን ወደ ቤት ወሰዳት። እሱ ግን ስለ ሁሉም ነገር ማሰብ የጀመረ ሲሆን በእውነቱ እጮኛ መሆኗን መጠራጠር ጀመረ። በዚህ መሀል የሺናን ስሜት ሁኔታ ይበልጥ እየተዛባ መጣ። በማግስቱ ማለዳ በድንጋጤ ስትነቃ ራሷን ያገኘችው በመንገድ መሀል ላይ ነበር። ይህንን ያደረገው ጎንጂ መሆኑን ተረዳች። ወደ ቤት ሄዳ ልብሷን ቀያይራ ቆየት ብላ ወደ ገበያ ይዛው ሄደች። እጮኛ ከሆንኩማ በአግባቡ መልበስ አለብኝ አለችው። ለልብስ ግዢም ግማሽ ሚሊዮን የሚጠጋ እጅግ ከፍተኛ ገንዘብ በማስወጣት ጎንጂን በድንጋጤ አስቀረችው። ይህ በእንዲህ እንዳለ እሱ በመኪና የገጨው መምህር ካንግሚን ለፖሊስ እጁን ሰጥቶ ስለ አደጋው ተናዘዘ። ሺና ወደ ጎንጂ ብትሄድም እሱን ግን የገጨው ሰው ጨርሶ እንደማያውቀው መስሎ ታየ። በኋላም ሺና ሌላ የበቀል ሀሳብ መጣላት። የጎንጂ ኮምፒውተር በመጠቀም ለሁሉም ሰራተኞች መልእክት አስተላለፈች። ሰራተኞች በሙሉ ሰዓታቸውን ስራ መግባት እንዳለባቸውና በየሳምንቱ በድርጅቱ ወጪ የሚሸፈን የሰራተኞች የራት ግብዣ እንደሚኖር አወጀች። ጎንጂ ሰራተኞች በሙሉ በድንገት በክብርና በምስጋና ለምን እንደሚመለከቱት ግራ ገባው። ቆይቶ ጎንጂ እስር ቤት ያለውን መምህር ለመጠየቅ ሲሄድ ሲጌ ውጭ ሆኖ ይጠብቀው ነበር። መምህሩ ከሺና ጋር ስላላቸው ግንኙነትም ምንም እንደማያውቅ አጥብቆ ተናገረ። ይህም ጎንጂን ይበልጥ ግራ አጋባው። በዚያው ቅጽበት ጎንጂ ሺና ከፕሮፌሰር ያንግቴ ጋር ተቀምጣ የሚያሳይ ፎቶ
በስልኩ ደረሰው። በድንገትም የፕሮፌሰር ያንግት የሚስት ተከስታ እየማገጣችሁ ነው በማለት ከሰሰቻቸው። በሰዎችም ፊትም በሺና ላይ ጥቃት ሰነዘረችባት። በገበያ ማዕከል ውስጥም ትልቅ ሁከት ተፈጠረ። ጎንጂ በቦታው ደርሶ ሺናን በመከላከል ሁኔታውን አስቆመው። ያችን ሴትም ለመቅጣት በርካታ ውድ ቦርሳዎችን በመግዛት ዋጋውን በሙሉ እሷ እንድትከፍልም አደረጋት። ቆይቶ ጎንጂና ሺና በጥሩ ጤንነት ላይ የሚገኘውን አባቷን ለመጠየቅ ሄዱ። አጎቷ ስለሷ ብልህነት፣ ደግነት አብዝቶ በማመስገን ለጎንጂ ተስማሚ የህይወት አጋር መሆኗን መሰከረ። ከቤት ከወጡ በኋላ ግን ሌላ የተዘበራረቀ የቤተሰብ መስተንግዶ ገጠማቸው። በባህል ጫና ምክንያት እዚያው እንዲቆዩና እንዲመገቡ ተገደዱ። በቀላሉም ማምለጥ አልቻሉም። በመጨረሻም ለመውጣት ሲሞክሩ መኪናቸው ነዳጅ አለቀባት። በኋላ ግን አንድ ሰው ለመኪናቸው ነዳጅ ቀዳላቸው ሲሆን በርካታ ሳጥን ድንች ጨምሮ ብዙ ስጦታዎችን ትቶላቸው ሄደ። ይሁን እንጂ ሙሉ በሙሉ ግራ አጋባው። እሷም እነዚህ ሰብሎች ሰዎች በብዙ ልፋት አምርተው ያመጡልህ ናቸው፣ እንደዚህ ዝም ብለህ ልትጥላቸው ነው? አይሆንም፣ ተለያይተን እንሂድ፣ በሌላ መኪና ሄዳለሁ አለችው። በተግባርም አደረገችው። ወደ ከተማ በመሄድ የድንች ሳጥኖቹን በሙሉ ለሰዎች በስጦታ ሰጠች። ስራዋን ጨርሳ እየተመለሰች ሳለ አንድ ዕቃ አድራሽ መንገድ እየተሻገረ በስልክ ከእናቱ ጋር ሲያወራና ሲያረጋጋት አስተዋለች። በድንገት ግን አንድ መኪና ገጭቶት በቦታው ህይወቱ አለፈ። ሺና ባየችው ነገር ሙሉ በሙሉ ደነገጠች። በዚያ ቅጽበት ምንም እንኳ ብዙ እየተሰቃየች ቢሆንም እሷ ግን በእውነቱ የታደለች መሆኗን ተረዳች። ለምትወዳቸው ሰዎችም የመሰናበቻ ጊዜ እንዳላት አወቀች። አውቶቡስ ውስጥ ገብታ ማሰብ ጀመረች። በበሽታዋ ምክንያት እሷ በማንኛውም ሰዓት ልክ እንደዚያ ሰው ልትሆን እንደምትችልም ተገነዘበች። ስለዚህ አንድ ውሳኔ ላይ ደረሰች። ካሁን በኋላ ለራሷ ለመኖር የምትወደውን ነገር ለማድረግና የቀራ ጥቂት ጊዜ በደስታ ለማሳለፍ ወሰነች። ሳታስበው ራሷን የሚያገኘችው ወደ ጎጂ ቤት ስታመራ ነበር። ለምንድነው ወደዚህ የመጣሁት በማለት ራሷን ጠየቀችና ወደ እሱ ተመለከተች። እሱ ግን ፊልም እያየ ተመስጦ ነበር። እሷን በልባ እሱማ ደስተኛ ነው ብላ አሰበች። በሩ ቀስ አድርጋ ዘጋችው። ለበሽታዋም ተጠያቂ እሱ እንዳልሆነ በማመን ይቅር ልትለው ወሰነች። በዚህ መሃል ጎጂ ለምን እስካሁን እንዳልመጣች እያሰበ ጠዋት ሙሉ ሲጠብቃት ነበር። ከክፍሉ ሲወጣ እሷ ቀድማ መታ የሚወደውን ምግብ እያዘጋጀች እንደሆነ አየ። እሱም ለምን ዘገየች ሲል ጠየቃት። እሷም እየጠበከኝ ነበር እንዴ? እኔማ ላንተ ብዬ አልነበረም የዘገየው ስትል መለሰችለት። ምግቡ ውስጥም መርዝ ሳትጨምርበት አልቀረም በሚል ጥርጣሬ ተቀመጠ። እሷም እየሳቀች አይዞ ሽንኩርት አልጨመርኩበትም፣ እንደምትጠላው አውቃለሁ። ድሮ የሽንኩርት አምሮትህን ለማጥፋት ብዬ ተወደዋለህ እያልኩ እዋሽ ነበር አለችው። በመቀጠልም ጥልቅ ትርጉም ያለው ነገር ጨመረችለት። ህይወት በጣም አጭር ናት። በማንኛውም መንገድ ብታዩ የምትጠላቸውን ነገሮች ሞክራቸው፣ ምናልባትም ውሎ አደር ልትወዳቸው ትችላለህ አለችው። ጉጂም በድንገት ባሳየችው በዚህ አስተዋይነት ግራ ተጋባ። ቆይቶ ጉጂ አንድ መርማሪ ለማግኘት ሄደ። መርማሪው የለበሰው ሱፍ እንደተቀደደ አስተዋለ። ጉጂ እቤት ሄዶ ሲፈትሽ ልብሶቹና ንብረቶቹ በሙሉ እንደተበላሹ ተረዳ። ክፉኛ ተቆጥቶ ሺናን ሊገጥማት ወሰነ። ነገር ግን እሷ ሳትነግረው ቀድማ ከስራ እንደለቀቀች አወቀ። የተበላሹት እቃዎች ዋጋ $500,000 ስለሚገመት መርማሪው በእቃ ማውደም ወንጀል ወዲያውኑ አሳደዳት። በዚህ መሃል ሺና የመጨረሻ ቀኖቿ እንደሆኑ በማሰብ የራሷን ፎቶዎች እየተነሳች ነበር። በዚያኑ ቅጽበት ስልኳ ጠራ። ዶክተሩ ነበር። ዶክተሩ በአስቸኳይ እንድትመጣ ነገራት። እዚያም ስትደርስ ዶክተሩ አንቺ በሽተኛ አይደለሽም፣ የምርመራ ውጤትሽ ስህተት ነበር፣ ተመሳሳይ ስም ካላት ሌላ ታካሚ ጋር የምርመራ ውጤትሽ ተቃይሮ ነበር፣ አንቺ ሙሉ በሙሉ በጤነኛ ነሽ አላት። እሷም በድንጋጤ ወጣች። ወዲያውኑ በከፍተኛ ደስታ ፈገግም አለች። መንገድ ላይ ላገኘችው ሰው ሁሉም እኔ እኮ አልሞትም እያለች መናገር ጀመረች። ንብረቶቿን በደስታ ስትሰበስብ የግል ማስታወሻ ደብተሯ መሬት ላይ ጣለችው። በዚያ ቅጽበት ጎንጂ ተከሰተ። እሷ ልትሄድ ስትል አስቆማትና በጆሮዋ እኔ ትውስታዬን አላጣሁም ነበር፣ ሙሉ ጊዜን እየተውኩን ነበር ሲል አንሾካሾካት። እሷም ደንዝዛ ቀረች። ከመጀመሪያው መገናኘታቸው ጀምሮ እስከ አደጋው ድረስ ሁሉንም ነገር እንደሚያስታውስ ነገራት። እሷን በድንጋጤ ዝልፍልፍ ብላ ወደቀች። እሱ ግን እንድትነቃ ፊቷ ላይ ውሃ ፈሰሰባት። ስትነቃም በእውነት እኔ ማታለል የምትሽ መስሎች ነበር አላት። እሷም እያለቀሰች የምታደርገውን ታውቅ እንዳልነበር በመግለጽ ይቅርታ እንዲያደርግላት ለመነችው። ጎንጂ ግን ይቅርታ የሚባል ነገር እንደሌለና ለሁሉም ነገር እንደምትከፍል ነገራት። እሷ ግን ገና ትንሽ ልጅ መሆኗንና ምንም እንደማታውቅ እየተናገረች መለመኗን ቀጠለች።
በመጨረሻም ጎንጂ እንደ ታጋጅ አድርጎ የሚይዝበትን ውል እንድትፈርም አስገደዳት። ከዚያ ቀን ጀምሮ ታሪኳን ለሰው እንደሚያጋልጥባትና እያስፈራራ የሱ እጮኛ መስላ እንድትተውንና እንድታገለግል ተገደደች። በማግስቱ በጸሐፊነት መስራት ብትጀምርም በተግባር ግን እንደ አገልጋይ ነበር የምትታየው። ማብሰል፣ ማጽዳት፣ መልእክቶችን ማድረስ እንዲሁም ሩቅ ቦታ ሄዳ ምግብ እንድትገዛለት ማዘዝ የመሳሰሉ ማለቂያ የሌላቸው የማይረቡ ትዕዛዞች ስጣት ነበር። ይሁን እንጂ እሷ በስውር በሱ ስም መልካም ነገሮችን ማድረግ ቀጠለች። ለወላጅ አልባ ህጻናት ትለግሳለች፣ የሰዎች የሆስፒታል ላይ ትከፍላለች፣ ሰራተኞችንም ትረዳ ነበር። ጎንጂ ምንም ሳይሰራ ሁሉም ሰው እሱን ያመሰግነው ጀመር። ቆይቶ ጎንጂ ይህን ሁሉ ድርጊት ደረሰበት። እሷ ከጀርባ ሆና የእሱን ስም እያስመሰገነች እንደሆነም ተረዳ። ጎንጂ በብዙ ሚሊዮን የሚቆጠር ገንዘብ እንዳከሰረችው ነገራት። ነገር ግን አሁንም እጮኛዬ ብሎ መጥራቱን ቀጠለ። በዚህ መሀል ያንግቴ የተባለው ፕሮፌሰር የጎንጂን የሂሳብ መጽሐፍ ሰርቆ በራሱ ስም አሳትሞት ነበር። ነገር ግን ጎንጂ ሆን ብሎ በመጽሐፉ ውስጥ ስውር ስህተቶችን ቀብሮበት ነበር። በአንድ ድርጅት ዝግጅት ላይ ጎንጂ ያንግቴን ሌባነት በሁሉም ሰው ፊት አጋለጠው። ያንግቴን በሀፍረት ብዛት ዝልፍልፍ ብሎ ወደቀ። ጎንጂ ሺናን እጮኛው እንደሆነችም አስተዋወቃት። እሷን በሜካፕና በውድ ልብሶች ሙሉ በሙሉ ተለውጣ ነበር። በዝግጅቱ ላይ ጎንጂ ያንግቴን ውድቀት ጨምሮ ሁሉን ነገር አስቀድሞ እንዳቀደውም ይፋ አደረገ። ከዚያም ሌላ አስደንጋጭ ነገር ደረሰበት። የቀድሞ ፍቅረኛ ወደሱ ይበልጥ ለመቅረብ ስትል ብቻ በሚስጥር የራሷን ድርጅት ከፍታ ነበር። ያቺ ሴት ወደሱ ቀርባ ሳትረሳኝ አትቀርም ብዬ አስባለሁ፣ ግን ጓደኛሞች እንድንሆን እፈልጋለሁ፣ እንዲሁም እርስ በርስ እየተመቻቸን እንድንኖር እፈልጋለሁ አለችው። እሱም መልካም እንግዲያውስ ጓደኛሞች መሆን እንችላለን፣ ከአንድ ሰው ጋር ላስተዋወቅሽ፣ ይቺ እጮኛዬ ናት አላትና ከሺና ጋር አስተዋወቃት። በድንጋጤም አይኖቿ በእንባ ተሞሉ። ልታለቅስ ምንም አልቀራት ነበር። ጎንጂን በመቀጠል እኔ አሁን እየወጣሁ ነው፣ ከጮኛዬ ጋር ቀጠሮ አለኝ አላት። ያቺ ሴት ስሙን እየጠራች ከበስተጀርባው እየተከተለችው ነበር። እሱ ግን ድምጿን ቢሰማ መልስ አልሰጣትም። ይልቁኑ እንድትቀርላቸው በማሰብ በድንገት ቆሞ ሺናን ሳማት። በኋላ መኪና ውስጥ ከገቡ በኋላ የተሰጠንን ሚና የተጫወት ነው፣ ከዚህ አለፈ ምንም ነገር የለም፣ ስለ ሳምኩሽ ብቻ የወደድኩሽ እንዳይመስልሽ፣ ያ ስህተት ነው፣ ግን በጥሩ ሁኔታ ተውነሻል፣ ስለዚህ ከዳሽ ላይ 100 ሚሊዮኑን እቀንስልሻለሁ አላት። እሷም ክፉኛ ተናደደች። እርግማን ይውረድብህ፣ 100 ሚሊዮን የምትቀንስልኝ ከሆነ ለመሆኑ እኔ ገና ስንት ዕዳ ነው የሚቀረኝ አለችው። በመቀጠልም መጀመሪያ የእሷን ፍቃድ ሳይጠይቅ በመሳሙ ይቅርታ ጠይቃት። እሷ መኪናው ስትወርድ እሱም ተከተላት። እሷም አንተ ለራስ በሚመች ጊዜ ሁሉን ሰዎች ይቅርታ ትጠይቃለህ አለችው። እሱም እሺ ያዝናለሁ ብሎ ራሱን ዝቅ አደረገ። ከዚያ በኋላ እሱ ወደ ቤት ሄዶ በእኔ ምክንያት አዝና መሆን አለበት፣ ለመሆኑ በዚህ ቅጽበት የግድ ስለ ገንዘብ ማንሳት ነበረብኝ እያለ ራሱ መውቀስ ጀመረ። እሱም በዚያች ሌሊት ጨርሶ ሊተኛ አልቻለም። በማግስቱ ሺና የገዛቻቸውን ልብሶች ልትመልስለት በአንድ ሳጥን ውስጥ ከተተቻቸው። ነገር ግን ጓደኛዋቹ ልብሶቹን ለበጎ አድራጎት የሚሰጡ መስሏት ሳጥኑን ከፍታ ጆሮ ጌጦችን ወሰደቻቸው። ሺናም ሳታውቅ በስራ ቦታ ሳጥኑን አቀበለችው። እሱም ራሴ ቤት እንደወስዳቸው ነው የምትፈልጊው ሲል ጠየቃት። እሷም እሺ እኔ ወስዳቸዋለሁ ስትል መለሰች። እየተበሳጨችም ልትስመው የደረሰች እስክትመስል ድረስ ወደሱ ተጠጋች። እሱም አይኖቹን ጨፈነ። እሷ ግን ከልብሱ ላይ አንዲት የጸጉር ዘለላ አንስታ መጥፎ እንደሚመስል ነገረችው። አሁን ደግሞ እሱ ትውስታውን እንዳጣ ሆኖ የዋሸበትን ዋናው ምክንያት ይፋ ይሆናል። በአደጋው ቀን በጣም ተጎድቶ መሬት ላይ ወድቆ ሳለ የቅርብ ጓደኛው ሴጊ ወደ እሱ መጥቶ ካየው በኋላ ጥሎት ሲሄድ ተመልክቶ ነበር። ለምን ይህን እንዳደረገ ለማወቅ ፈልጓል። ቆይቶ እሱ በቢሮ ውስጥ ብቻውን እያለቀሰ ነበር። ሺና ቡና ይዛለት ከገባች በኋላ ችግር እንዳለም ጠየቀችው። እሱም እጇን ይዞ እስክረጋጋ ድረስ ለአንድ ደቂቃ ብቻ አብረሽን ቆይ አላት። የስራ ሰዓት ሲያበቃ እሷ ወደ ቤት ሄደች። እቤት ከደረሰች በኋላ ምግብ ሰርቼ ፍሪጅ ውስጥ አስቀምጬልሃለሁ አለችው። እሱ ግን አይሆንም፣ አሁኑኑ ትኩስ ምግብ ስሪልኝ አላት። በእውነቱ እሱ የፈለገው እሷ አብራው እንድትቆይ ብቻ ነበር። ይህንን ግን በቀጥታ መናገር አልቻለም። ስለዚህ እሷን እዚያውን ለማቆየት ምክንያት ይፈልግ ነበር። እሷ አንድ ስራ ጨርሳ ሊሄድ ባለች ቁጥር ሌላ ስራም ያዛት ነበር። በመጨረሻም እሷ ስማ መላው ቤቱ ሙሉ በሙሉ ጸድቷል፣ አሁን እኮ 5 ሰዓት ሆኗል፣ መሄድ አለብኝ አለችው። እሷ ስትወጣ እሱም አንድ ነገር መግዛት እንዳለበት የሐሰብት ምክንያት በመስጠት አብሯት ወደ ታች ወረደ። እሱ ግን ዋሽቶ ነበር። በሰላም እስክትገባ ድረስ አጠገቧ መቆም ብቻ ነበር የፈለገው። በማግስቱ እሱ ጂም ውስጥ እያለ የድሮ ፍቅረኛው ሲሆን አገኘችው። መታጨቱን ስትሰማ እንደተገረመች ነገረችውና ለራት ጋበዘችው። እሱም ከጮኛው ጋር እንደሚመጣ ተስማማ። ነገር ግን እዚያ ሲደርስ ግብዣው ለልደቱ የተዘጋጀ መሆኑን አይቶ ተገረመ። ሲሆን በመቀጠልም ሺና ይበልጥ እንድትወዳት ያደረገ ነገር ምንድነው ስትልም
ጠየቀችው። እሱም ይበልጥ እንደወዳት ያደረገኝ ነገር ቢኖር ብቻዬን በነበርኩበት ጊዜ ከጎኔ መቆሟ ነው። በማንኛውም ምክንያት ጥላኝ አልሄደችም ሲል መለሰ። ከዚያም አስተናጋጁ ሳያስበው ትኩስ ቡና በሺና እጅ ላይ ያፈሰሰባት። እሱም ክፉኛ ተቆጥቶ ሰውየውን ሊያስበረው ነበር። ሺና ወደ መታጠቢያ ቤትም ገባች። ሲዮን ግን በአሁኑ ሰዓት በአይኖቹ ውስጥ የማይሆን ያክል እንክብካቤ ለማግኘት ስል ያ ቡና በእኔ ላይ በፈሰሰ ምርጫዬ ነበር አለችው። እሱ ግን ምንም መልስ አልሰጣትም። ሙሉ በሙሉ ችላ አላት። እቤት ሲደርሱ ሺና የልብሱን ሳጥን ይዛለት መጣችና ውጭ ከተቀመጠ ሰንብቷል አለችው። እሱም እንድታቀብለው ነገራት። እሷ ግን አይሆንም ራሴ ያስገባዋለሁ አለችው። ሁለቱ ሳጥኑን ወደ ራሳቸው ሲጎትቱ ሳጥሩ መሬት ላይ ወደቀ። ሺና ወደ ውስጥ ስትመለከት የጆሮ ጌጦቹ እንደሌሉ አስተዋለች። ጎጂም ተቆጥቶ የምታታልኝ አልበቃሽ ብሎ አሁን ደግሞ ትሰርቂያኛለች ሲል ጮኸባት። እሷም በንዴት ውስጥ ገብታ ጸጉርን ያዘችውና ታጠቃው ጀመር። በመቀጠልም አሁኑኑ ይቅርታ ጠይቅ እያለች ጮኸች። በመጨረሻ በትራስ እርስ በርስ እየተመታቱ ቤቱን አተራመሱት። በእነሱ ዓለም ውስጥ ስህተት የሰራ ሰው በእርግጥም ይቅርታ መጠየቅ ነበረበት፣ ቀልድ የለም። በመጨረሻም እሷ ስማ፣ ካሁን በኋላ ይህ የማይረባ ነገር አልታገስም፣ ከስራዬ ለቅቄያለሁ፣ ስለ ገንዘብህ ደግሞ ሰርቼ ከፍላለሁ አለችው። ይህ ካልተመቸህ ደግሞ ሄደህ ክሰሰኝ አለችው። ከዚያም ብቻውን ትታ ወጣች። በማግስቱ የመልቀቂያ ደብዳቤዋን ልታስረክብ ብትሄድም ከሰራተኞቹ አንዷ ግን ሳትሄድ በፊት ለአንድ የመጨረሻ ስራ ጠየቀቻት። በድርጅቱ ውስጥ የቪዲዮ ቀረጻ እየተካሄደ ነበር። በዚህ መሃል አንድ መብራት በጉጂ ላይ ሊወድቅበት ሲል ሺና እሱን ለማዳን እየሮጠች ሄዳ ራሷ ተጎዳች። ይህ ሁሉ ሆኖ እንኳን አሁንም እሱ ደህና መሆኑን ተጠይቀው ነበር። እሱም አቅፎ ወስዶ ሆስፒታል ወሰዳት። ደህንነቷ ሙሉ በሙሉ እስኪረጋገጥ ድረስ እዚያው አብሯት ቆየ። ከዚያም ወደ ድርጅቱ ይዟት ተመልሶ በስርቆት ስለከሰሳት ይቅርታ ጠየቃት። አብራው መስራቷን እንድትቀጥልም ለመናት። በመቀጠልም ያቺ የቀድሞ ፍቅረኛው ሲዮንግ ወደ ቢሮ መጥታ ትውስታህን እንዳላጣ ሆነ የምታሳየው ድራማ ሰልችቶኛል። መጀመሪያ ወደድኩህ እኔ እንደሆንኩ አሁን ደግሞ እንደምወድህ ለእጮኛህ እነግራታለሁ አለችው። እሱ ግን ሺና ይህንን እንድታውቅ አልፈለገም። ሲዮን ግን መልካም እንግዲያውስ 10 ጊዜ ለፍቅር ቀጠሮ ይዘኸኝ ውጣ። ከዚያ በኋላ በእውነት ከኔ ጋር መሆን መፈለግህ ወይም አለመፈለግህን ትወስናለህ አለችው። እሱም ተስማማ። መጀመሪያ ለቀጠሮ ሲወጡ እቤቷ በር ላይ ጠበቃትና ወደ አንድ ትንሽ የድሮ ምግብ ቤት ይዟት ሄደ። እሷም እኔን ለማናደድ ብለህ ነው እዚህ ያመጣኸኝ አለችው። በምግቡ መሃል ላይ እሱ እኔ ምንም ነገር ካንቺ አልፈልግም አላት። እሷም በአሽሙር ለመሆኑ ፍቅርህ ከዚህ በላይ ግልጽ ማድረግ ትችላለህ? አንተ የድሮ ባታስታውስም እኔ ግን አልረሳውም። ለመሆኑ ለምን እንደተለያየን ታስታውሳለህ ስትል ጠየቀችው። ቀጥላም ከአቅሜ በላይ በሆኑ ሁኔታዎች ምክንያት ነው አለች። እሱም አድርገሽብኝ ነበር ወይስ እኔ ነኝ ጥዬሽ ሄድኩት? ምን ተፈጥሮ ነበር ሲል ጠየቃት። ቀጥሎም ስሚኝ፣ ይህ አብረህ የምንበላው የመጨረሻ እራት ነው። የምትናገሩን ነገር ካለሽ ተናገሪ። እኔ በአንድ ወገን ብቻ በሚደረግ ግንኙነት ውስጥ አልገባም አላት። ቆይቶ እሱ ወደ ቤት ሲመለስ ሴጊ የበሩን ደወል እየደወለ አገኘው። ሴጊ ጎጂ በእውነት ትውስታውን አላጣም ብሎ ስለጠረጠረ ሊጠይቀው መጥቶ ነበር። ምንም እንኳን ጎጂ ለኮክ አለርጂ እንዳለበት የሚያውቅ ብቸኛው ሰው እሱ ቢሆንም እሱ ለመፈተን ብሎ ኮክ ይዞለት መጣ። ትወናውም ለማበላሸት ሲልም ጎጂ ኮኩን በላ። በጥቂት ሰከንዶች ውስጥ ተዝለፍልፎ ወደቀ። ሴጊም ለሺና ደወለላት። እሷን በፍጥነት መጣች። ሌሊቱን ሙሉ አጠገቡ ሆና ስታንከባክበው አደረች። በማግስቱ ጠዋት አጠገቡ ተኝታ ሲያት ለእሷ ስሜት እንዳለው ግልጽ ነበር። እናቱን አባቱንና በልጅነቱ የሞተችውን አያቱን ማስታወስ ጀመረ። እንዲያውም በምን ምክንያት እንደሆነ ባያውቅም አሳልፎ የሰጠውን የቅርብ ጓደኛውን አሰበ። በዚህ ምክንያት ድጋሜ ከሷ መራቅም ፈለገ። በልቡም ልክ እንደነሱ እሷም አንድ ቀን ጥላኝ ትሄዳለች ሲል አሰበ። ቆየት ብሎም ደወለላት። በዚያኑ ምሽት አብረው እራት እንደሚበሉም ነገራት። እሷ ስትደርስ ግን አንድ ወረቀት አቀበላት። ወረቀቱን እንድትቀደው ነገራት። እሷ ምን እንደሆነ ስጠይቀው ይህ የፈረምሽው ውል ነው፣ ከነገ ጀምሮ ስራ ተባረሻል፣ ድጋሚ ወደ ስራ እንዳትመጪ አላት። ከዚያም ጥሏት ሄደ። እሷም እያዘነች ወደ ቤት ተመለሰች። በልቧም ከእንግዲህ ለጎጂ ምንም ዕዳ የለብኝም፣ ታዲያ ለምንድነው ሀዘን የሚሰማኝ ስትል አሰበች። ከዚህ በኋላ በስራ ቦታ በቤትና በሁሉም ቦታ እሷን በማጣቱ ናፍቆት የጀመረው ራሱ ነበር። መተኛት እንኳን አልቻለም። በመጨረሻም እሷ ትኖርበት ወደ ነበረው ክፍል ገብቶ ማስታወሻ ደብተሯን መሬት ላይ ያገኘው። ማስታወሻው ከፍቶ ሲመለከት በአለቃዋ መጥፎ አያያዝና በደረሰባት ጫና ምክንያት የአንጎል እጢ እንዳለባት መጻፏን አነበበ። እሱም በመጨረሻ እውነቱን ያወቀው በዚያን ጊዜ ነበር። በሀዘንና በድንጋጤ ክፉኛ ተሰበረ። ወዲያውኑ ወደ እሷ ቤት ሮጦ በመሄድ በሩን አንኳኳ። ነገር ግን ቹ በሩን ከፍታ እሷ እቤት እንደሌለች ነገረችው። እሱም የግል መርማሪውን በአስቸኳይ ደውሎ በፍጥነት እንዲፈልጋት አዘዘው። በዚህ መሃል እሷ ቀድሞውኑ ከስራ ስለተባረረች እቃዎቿን ለመሰብሰብ ድርጅት ውስጥ ነበረች። ልትወጣ ስትልም አስቆማት።
እሷም ምን ትፈልጋለህ? ቀድሞውንስ ከስራ ያባረርከኝ ራስ አልነበርክ እንዴ ስትል ጠየቀችው። እሱም ከአንቺ ጋር መሆን ፈልጋለሁ ሲል መለሰላት። እሷም አትኩራ ተመለከተችው። ኦ በእውነት ለመሆኑ መጀመሪያ ይቅርታ መጠየቅ አይቀድምም? እኔ እንደዚህ ቀላል ሴት አድርገህ ነው የምታስበኝ? ለሰው ስሜት ምንም ግድ አይሰጥህም አለችው። እሱም ለሰዎች ስሜት እጨነቃለሁ አላት። እሷም መልሳ በግልጽ እያወራ ያለኸው ስለ ገንዘብ ነው። የሰውነት ክፍሎችን ሽጬ ቢሆን እዳይን እከፍላለሁ አለችው። እሱም መልካም እኔ ልብሽን ብገዛ ቅር አይለኝም ብቻ ከኔ ጋር ሁኚ አላት። እሷም እሱ በተናገረው ነገር ሌሊቱን ሙሉ ስታስብ አደረች። በማግስቱ ጠዋት ጓደኛዋ ወደ እሷ ቤት መጣች። ሺናም አንድ ሰው ከአንቺ ጋር መሆን ፈልጋለሁ ሲልሽ ምን ማለት ነው ስትል ጠየቀቻት። ጓደኛዋም ወዲያውኑ ቆይ ጉጂ አብረሽው እንድትሆኝ ጠየቀሽ እንዴ አለቻት። ሺና ነገሩን ብታስተባብልም ጓደኛዋ ግን መልካም ነው፣ ምክንያቱም ጉጂ እዚህ ውጭ ቆሞ ያየሁት በምናቤ መስሎኝ ነበር አለች። ሺና በፍጥነት ወደ ውጭ ስትወጣ እሱ እዚያ ቆሞ ነበር። እሱም እየፈለግሽ ነበር እንዴ አላት። እሷም አይደለም አለችው። እሱን ፈገግ ብሎ ጥሩ እንግዲያውስ አብረን ወደ ስራ እንሂድ አላት። እሷ ፈቃደኛ ስላልሆነች አምሮ ተከፋፍሎ ወደ ስራ ሄደ። በመቀጠል ከሰራተኞቹ አንዱ ሺና ወደ ስራ ካልተመለሰች ሁላችሁን ከስራ ትባረራላችሁ አለው። ሰራተኛው ወዲያውኑ ወደ ሺና ደውሎ እባክሽን እርጅን፣ ካልተመለሽ ሁላችን ያባረናል፣ በአንቺ ግንኙነት ድራማ ምክንያት ሁላችንም ጎዳና ላይ ልንወድቅ ነው አላት እያለም ለመናት። ሺና በንዴት ወደ ድርጅቱ ተመለሰች። ጎጂም ፈገግ ብሎ ኦ መጣሽ አላት። እሷም ተቆጥታ ይህ ነው በቃ ያንተ ዘዴ፣ በግድ እንድመለስ ማድረግ አለችው። እሱም ትከሻውን ሰብቆ እኔ ምንም አላደረኩም አላት። እሷም ድሮ የሆነው ነገር ድጋሚ ከተደገመ በእውነት ነው ከስራ መለቀው ስትል አስጠነቀቀችው። እሱም ፈገግ እያለ እሺ አሁን ፍቅረኛሞች ነን ወይስ አይደለንም አላት። እሷ ግን ምላሽ ሳትሰጠው ችላ አለችው። ብዙም ሳይቆይ ለሰራተኞቹ በሙሉ ምግብ ለመጋበዝ ወደ ታች ወረደ። ጉጂ ምግቡን ተሸክማ ሲያያት ከእጇ ላይ ተቀብሎ ራሱ ለሰራተኞቹ አደረሰላቸው። በመቀጠልም ለሁሉም ሰራተኞች አዋጅ አወጀ። ካሁን በኋላ እያንዳንዱ ሰው የራሱ ምግብ ራሱ ይገዛል። ማንም ሰው ምንም ነገር እንድታደርግለት እንዳያዛት። ከዛሬ ጀምሮ ደግሞ እሷ የምትመገበው ጤናማ ምግብ ብቻ ነው አላቸው። እሷም በንዴት ወደ ቢሮ ገብታ ለምን እንዲህ ታደርጋለህ? ሰራተኞቹ ቀድሞውኑ በእኛ ላይ ጥርጣሬ እያሳደሩ ነው አለችው። እሱ ግን እንግዲያውስ በግልጽ ፍቅረኛሞች መሆናችንን እናሳይ ሲል መለሰላት። ከዚያች ቅጽበት ጀምሮ እሱ ምንም አይነት ትዕግስት አልነበረውም። እንግዲያውም ወደ እሷ ቤት ሄዶ በቀጥታ ወደ ውስጥ ገባ። እሷ ግን ሌባ መስሏት ወዲያውኑ ፊቱ ላይ ውሃ ፈሰሰችበት። እሱም አትኩሮ እየተመለከታት ሌባ ቢሆን ኖሮ ራስሽን በውሃ ነው የምትከላከዩ፣ ለመሆኑ አንቺ ምን አይነት ሊቅ ነሽ አላት። ከዚያም በድንገት አባቷ ወደ ውስጥ ገባና አብሮ አያቸው። አባቷ ግን በተረጋጋ መንፈስ ለልጁ እንዲህ አድርጌን ያሳደኩሽ አላት። እሷም ደንግጣ አባዬ ተሳስተሃል አለችው። እሱ ግን መልሶ ባይሆን እንኳን ከመሞቴ በፊት እንድታገቢውና የልጅ ልጅ እንድትሰጭኝ ይፈልጋለሁ አላቸው እየሳቀም። ሁሉም በአንድ ላይ ተቀምጠው ተመገቡ። አባቷም በዚያኑ ምሽት ጉጂ እዚያው እንዲያድር አጥብቆ በመጠየቅ እንዲሄድ አልፈቀደለትም። በማግስቱ በጉጂ ድርጅት ውስጥ ሺና ከመጀመሪያው ጀምሮ በጉጉት ትመኘው ለነበረው የመምህርነት መደብ ማመልከቻ ተከፈተ። እሷም ልታመለክት ስትሄድ ስራ አስኪያጁ አንቺ በተለየ ማመልከት አትችይም አላት። እሷም ምክንያቱን ስትጠይቅ ከዋናው ዳይሬክተር የተሰጠ ትዕዛዝ ነው ሲል መለሰላት። እሷም በንዴት ጉጂ ጋር ሄዳ ለምንድነው ይህንን ያደረከው ስትል ጠየቀችው። እሱም ምክንያቱም አንቺ ከማስተማር ችሎታ የለሽም፣ ችሎታሽ የሰዎችን ልብ መስረቅ ብቻ ነው አላት። ነገር ግን ይህንን ያደረገው አሁንም እሷ በሽተኛ እንደሆነች አምኖ ስለነበረ ነው። እሷ ማዘኗን ሲረዳ ወደ ቢሮ ጠራት። እጇን ይዞ መምህር እንድትሆኝ አልፈልግም፣ ምክንያቱም ጥለሽን ትሄጃለሽ። እኔ ደግሞ ከአንቺ ውጭ ማንም የለኝም። በእውነቱ ወድሻለሁ። አሁን የተናገርኩት ያለሁት ፈጽሞ ትወና አይደለም አላት። እሷም መልካም እንግዲያውስ ከዛሬ ጀምሮ ፍቅረኛሞች ነን ስትል መለሰችለት። እሱም ፈገግ አለ። እሷ ግን ሀሳቧን ቀይራ አይ ከነገ ጀምሮ የኔው መጀመሪያ ትዕግስት መማር አለብን በማለት አረመች። በእርግጥም በማግስቱ ጠዋት እሱ ቀድሞ እቤቷ በር ላይ ጠብቃት ነበር። አብረው ወደ ስራ ሄዱ። በእለቱ ግማሽ ላይ በድንገት ነይ እንሂድ አላት። እሷ ምክንያቱን ስትጠይቀው በጣም እንድትደክም ያልፈልግም ሲል መለሰላት። ቆየት ብሎ እሷ ራሷን ስትሲያት ወዲያውኑ በድንጋጤ ተዋጠ። አሞሻል አይደር? ራስሽን አሞሻል? አሁኑ ወደ ሆስፒታል እንሂድ አላት። እሷ ግን ደህና መሆኗን አጥብቃ ነገረችው።
ቆየት ብሎ ያቺ የቀድሞ ፍቅረኛው ሲንጊዮ ሺናን እንድታገኛት ጠየቀቻት። አዲስ ድርጅት እንደከፈተችና አዳዲስ መምህራን እየቀጠረች እንደሆነ ነገረቻት። የሺና ትልቁ ህልም መምህር መሆኑን ስለምታውቅ እንድታመለክትም ጋበዘቻት። ነገር ግን ይህንን ያደረገችው በእውነት አስባላት ሳይሆን ከጎንጂ ለመለየት ብቻ ነበር። ሺናም ጉዳዩን እንደምታስብበት ነገረቻት። እሷ ወደ ቤት ስትመለስ ጉጂ ቤቷን የሚያጸዱ፣ የአየር ማቀዝቀዣዎችን የሚጠግኑ እና ፍራሿን የሚቀይሩ ሰዎችን አስቀድሞ ልኮ ነበር። ሙሉ በሙሉ በምቾት ሊያኖር አስፈልጎ ነበር። በመቀጠልም እሱ ሊጠይቃት መጣ። እሷም ለምንድነው ይህ ሁሉ የምታደርገው ስትል ጠየቀችው። እሱም ምክንያቱም ስላንቺ ስለምጨነቅ ነው አላት። በመቀጠልም ማስታወሻ ደብተሯንም አቀበላት። እሷም በድንጋጤ እየተመለከተች አይ እዚህ ላይ የተጻፈው እውነት አይደለም አለችው። እሱ ግን አትዋሺ፣ ይህንን ነገር አብረን እንሻገረዋለን አላት። እሷ ግን አጥብቃ እምልልሃለሁ ከዚህ ላይ የተጻፈው ነገር እውነት አይደለም፣ እኔ አልታመምኩም አለችው። እሱ ግን ሊሰማት አልፈለገም። በመጨረሻ እሷ በግድ ጎትታ ወደ ሆስፒታል ወሰደችው። እዚያም ዶክተሩ ሁሉን ነገር አስረዳው። ነገሩ ሙሉ በሙሉ ስህተት ነበር። የእሷ ምርመራ ውጤት ከሌላ ሰው ጋር ተቀላቅሎ ነበር አለው። ጎንጂ በከፍተኛ ድንጋጤ ውስጥ ሆኖ ወደ ቢሮ ተመለሰ። በመቀጠልም እሷ ለምን መጀመሪያ አልነገርሽኝም? እንደዚህ ባላደረኩሽ ነበር አላት። እሷም ደዛ ቀረች። ከዚያም እሱ ጥሏት ሲወጣ እሷ ያ ሁሉ እንክብካቤ ያደረገላት በበሽታዋ ስላዘነላት ብቻ መስሏት ነበር። ነገር ግን እሱ ወዲያውኑ ተመለሰ። እቅፍ አድርጎ ወደ ራሱ አስጠጋትና በእኔ ምክንያት እንደታመሽ ባሰብኩ ቁጥር ምን አይነት ስቃይ ውስጥ እንደነበርኩ ታውቂያለሽ? የነበረኝ ውሳኔ ከስራዬ ለቅቄ አንቺ እስኪሻለሽ ድረስ ከጎንሽ ለመቆየት ነበር አላት። እሱ በሰዓቱ ተመልሶ ባይመጣ ኖሮ ሺና በጥቂት ሰከንዶች ውስጥ ሁሉን ነገር ተሳስታ ልትረዳው ትችል ነበር። ይሁን እንጂ ነገሮች ሁሉ በመጨረሻ በጥሩ ሁኔታ መሄድ ቢጀምሩም ሁኔታውን የሚያበላሽ ሌላ ሰው መከሰቱ አልቀረም። ሲጌ ከጉጂ ጀርባ ከድርጅቱ ባለአክሲዮኖች ጋር መገናኘት ጀምሮ ነበር። ጉጂ ትውስታውን ስላጣ ድርጅቱን ለመምራት ብቁ እንዳልሆነ ይነግራቸው ነበር። ይህንን ያደረገው ያንን ኃላፊነት ቦታ ለራሱ ስለፈለገው ነበር። በተመሳሳይ ሰዓትም ፕሮፌሰር ያንግቴ ወደ ራሱ ወገን ለማስገባት ሊያገኘው ሄደ። በዚህ መሃል ሲንጊዮ ወደ ጂንጊዮ ደውላ እንድታገኘው ጠየቀችው። እሱ በደረሰ ጊዜ እንደ ሰከረች ታስመስል ነበር። እሱ ግን አትኩሮ እየተመለከታት ማስመሰሉን በግልጽ አቁሚ አላት። እሷን በምሬት እንዳንተ አይነት ሰው በትወና ጎበዝ የሆነ ሰው የለም። ይህን ሁሉ ጊዜ ስታታለይ ነበር። ትውስታን ፈጽሞ እንዳላጣ አውቃለሁ ስትል መለሰችለት። እሱም ልክ ነሽ፣ እያታለልኩሽ ነበር አላት። እሷ ወደፊት ተራንዳ ልታቅፈው ብትሞክርም እሱ ግን ገፋት። አይሆንም፣ ያ ነገር አብቅቷል፣ ያ በር ተዘግቷል፣ በእኛ መካከል የነበረው ነገር ሁሉ ካለቀው ቆይቷል አላት። እሷም ተቆጥታ እየዋሽ ነው እንዴ? ታዲያ ለምን እንደማታውቀኝ ሆን ካለችው እሱም ስተት ነበር አላት። ነገር ግን እሷ በዚህ አልተገታችም። ወደ ሺና ደውላ እንድታገኛት ጠየቀቻት። በመቀጠልም የመጀመሪያ ፍቅሬ ድጋሜ ባገኘው እሱም መልሼ እንዳገኘው ትረጅኛለች ስትል ጠየቀቻት። ሺናም የምትወጁ ከሆነ አወረዳሻለሁ አለቻት። በዚህ ቅጽበት ሱንጊዮ አስደንጋጭ ነገር ነገረቻት። የመጀመሪያ ፍቅሬ እጮኛሽ ጎንጂ ነው። ትውስታውን ያጣ የመሰለው እኔን ለመበቀል ብቻ ነው። አሁን ግን ይወደኛል አለቻት። የእናንተም ግንኙነት በአንድ ወገን ብቻ የሚደረግ ነው። የምታፈቅረው አንቺ ብቻ ነሽ አለቻት። ሺና በነገሩ ሙሉ በሙሉ ተናወጠች። ሲንጊዮ ያለቻትን ነገር ሌሊቱ ሙሉ ስታስበው አደረች። በማግስቱ ድጋሜ ከሷ ጋር ተገናኝታ ሌሊቱን ሙሉ በተናገርሽው ነገር ላይ ሳስብ አድሬ አንድ ነገር ብቻ ተረዳው። እኔ ጎንጂን ወደዋለሁ፣ እስከ መጨረሻውም ከጎኑ ቆማለሁ አለቻት። ሲንጊዮም እያፌዘች የምትወጂው አንቺ ብቻ ነሽ፣ በመጨረሻም እሱ ወደ እኔ መመለሱ አይቀርም አለቻት። ሺና ግን በተረጋጋ መንፈስ ችግር የለውም ራሱን ጠይቀዋለሁ አለቻት። ሲንጊዮ ብታፌዝባትም ሺና ግን ምላሽ ለመስጠት እንኳን አልደከመችም። ዞር ብላ ጥላት ሄደች። በመቀጠልም በቀጥታ ወደ ጎንጂ በመሄድ እውነቱን ጠየቀችው። እሱም አንቺ ልቤ ከገባሽ ጀምሮ እሷ ያለፈ የተዘጋ ምዕራፍ ብቻ ነች፣ ለእኔ ከአንቺ ውጭ ማንም የለም አላት። በዚህም ሺና በመጨረሻ እረፍት ተሰማት። ከዚህ በኋላ ሺና ጎንጂ ሳያውቅ መምህር ለመሆን በሚስጥር ስልጠና መውሰድና ቪዲዮ በኢንተርኔት ላይ መጫን ጀመረች። ጎንጂ ነገሮች መቀየራቸውን ማስተዋል ጀመረ። ለስልኮቹ ምላሽ አትሰጥም ነበር። እንደ ድሮም አብሮ አትወጣም ነበር። ስለዚህ አንድ ቀን ለመሆኑ ሰሞኑን እያልሽኝ ያለው ለምን ነው አላት። እሷ ምንም አይደለም፣ እነዚህ ጥቂት ቀናት በስራ ተጠምጄ ነው አለችው። እሱም በምን ስራ ሲል ጠየቃት። እሷም ቆይቼ እነግርሃለሁ አለችው። በአንድ ወቅት እሷ ከጓደኞቿ ጋር እያለች በድንገት ተከሰተ። በመቀጠልም ለጓደኞቿ እሱ ፍቅረኛዋ መሆኑን በግልጽ
ነገራቸው። እሷን በሹክሹክታ እዚህ ምን እያደረክ ነው? ይህን ለማድረግ አትችልም አለችው። እሱ ግን ፈገግ ብሎ ጓደኞችሽ ሰላም ለማለት ብዬ ነው የመጣሁት፣ የዛሬ የራት ግብዣ በኔ ወጪ ነው አላቸው። ከቦታው ሲወጡ ሲንጊዮን አገኛት። እሷም እየተመለከተችው ምን ሆነሃል? ይህን የማውቀው ጎንጆ አይደለም። ይህንን ሁሉ ጊዜ ካለፈ በኋላ አሁንም እወድሃለሁ። ለመሆኑ እኔ ምን አደረግኩ አለችው። እሱም ጥለሽኝ ሄደሻል አላት። እሷም ምክንያቱን ላስረዳ ስትል ንግግሯን አቋረጣት። ከእንግዲህ በኋላ ምንም ዋጋ የለውም ብሎ ጥሏት ሄደ። እሷም ከበስተጀርባው እየጮኸች አሁኑን ካልቆም ድጋሚ ፈጽሞ ይቅር አልልህም አለችው። እሱ ግን ዘወር እንኳን አላለም። በማግስቱ በድርጅቱ ውስጥ በስውር ለሴጊት ሰራ ከነበሩ ሰራተኞች አንዷ ለጋዜጠኞቹ መግለጫ ሰጠች። ጎጂ በአመቱ ግብር ያጭበረብራል፣ ማስረጃ አለኝ፣ እንዲሁም ሰራተኞችን ያንገላታል ስትል በሐሰት ከሰሰችው። ታሪኩ በሙሉ የተቀነባበረ የፈጠራ ወሬ ቢሆንም ሰዎችን ለማነሳሳት ግን በቂ ነበር። ሴጊ ወዲያውኑ ባለ አክሲዮኖችን ሰብስቦ ስብሰባው ማድረግና ጎጂን ከኃላፊነቱ ማንሳት አለብን፣ ሁላችሁም ዜናውን አይታችሁታል አላቸው። ይህም አልበቃ ብሎ ወደ ጎጂ ቢሮ በመሄድ በሱ ወንበር ላይ ተቀመጠ። ጎጂ እያየው የፈለከው ዋና ዳይሬክተር መሆኑን ብትነግረኝ ኖሮ ራሴ ሰጥህ ነበር አለው። ሴጊ ግን መልሶ እውነት ከሆነ አመሰግናለሁ፣ ግን እኔ ራሴ ካንተ ልነጥቅህ እችል ነበር አለው። በባለ አክሲዮኖች ስብሰባ ላይ ሴጊ ለማሸነፍ በቂ ድምጽ ያለው መስሎት ነበር። ነገር ግን ጎጂ ፕሮፌሰር ያንግቴ በሌላ ስም በድርጅቱ ውስጥ በሚስጥር አክሲዮን እንዳለው ደርሶበት ነበር። ስለዚህም ለጎጂ ለእርዳታ መልእክት ልኮለት ነበር። በስብሰባው ላይ ያንግቴ አክሲዮን ድምጽ ሴጊን አጠቃላይ እቅድ ለማፍረስ በቂ ሆነ። ጎጂም ተነስቶ ቆመና ባለ አክሲዮኖቹ አንተ እንደጠበቅከው ከጎን የቆሙ አይመስለኝም አለው። ሴጊ ግን በንዴት ይህም ቢሆን እንኳን ትውስታን ስላጣ ድርጅቱ ለመምራት አሁን በቂ አይደለህም አለው። ጎጂ ግን ፈገግ ብሎ በእውነት ትውስታዬ እንደጠፋ ማን ነገረህ? የፈለግከውን ነገር ጠይቀኝ አለው። በመቀጠልም ወደ ሁሉም ዞሮ የፈለጋችሁትን ጠይቁኝ፣ በአግባቡ እመልስላችኋለሁ አለም። ሴጊን በንዴት ክፉኛ ተበሳጨ። ሴጊ በንዴት ማስመሰልን አቁም ሲል ጮህበት። በዚያች ቅጽበት ጎጂ የግል መርማሪው ወደ ውስጥ አስጠራው። መርማሪውም ሴጊ የድርጅቱን ገንዘብ እንደሰረቀና እንዳባከነ የሚያረጋግጡ ሰነዶችን ይዞ ቀረበ። ጎጂ ግን ማስረጃዎቹን ፊቱ ላይ ወርውሮ ስለአንተ እውነቱን ለማወቅ ብቻ ትውስታዬ እንደጠፋ ሆኜ ማስመሰሌ እዚህ ላይ ያበቃል። እኔ ግን ይህን ሁሉ ለምን እንደምታደርግ ጨርሶ ሊገባኝ አልቻለም አለው። ሴጊም አትኩሮ እየተመለከተው ሁልጊዜ አንተ ብቻ ብልህ የሆንክ ይመስልሃል? ምክንያቱም ማወቅ ትፈልጋለህ አለው። በዚያኑ ምሽት ሴጊ ሱንጊዮን አገኛት። እሷም የስራ እድል እያቀረበችለት ነው። እቅድህን አስቀድሜ ባውቅ ኑሮ ጎጂ ትውስታውን እንዳላጣ ነግርህ ነበር፣ ግን ምንም አይደለም። ሁለታችንም አንድ አይነት ግብ ነው ያለን፣ እሱ ጎጂን ማጥፋት ነው። ከኔ ጋር አብረህ ስራ አለችው። በማግስቱ ሱንጊዮ ሴንጌን ለምንድነው ጎጂ ለመበቀል የፈለከው? እሱ እኮ እንደ ወንድሙ ነበር የሚያስትል ጠየቀችው። ሴንጌን መልሶ ምክንያቱም እሱ ለታናሽ እህቴ ሞት ምክንያት ስለሆነ ነው አላት። ጎጂ እንዲሁ ሴጌ ለምን ይህንን ያህል እንደጠላው በራሱ መመርመር ጀመረ። አደጋው ወደ ደረሰበት ቦታ ተመልሶ በመሄድ የደህንነት ካሜራ ምስሎችንም አገኘ። በዚያን ጊዜም ሴጌ በእለቱ ወደ አደጋው ቦታ መጥቶ እሱን ቆስሎ ካየው በኋላ ምንም ሳይረዳው ጥሎት እንደሄደ የሚያሳይ ግልጽ ማስረጃ አገኘ። ነገር ግን ጥሎት የሄደው ሴጌ ብቻውን አልነበረም። ጎጂ መሬት ላይ ወድቆ ሳለ ሌላ ሰው መጥቶ ተመልክቶት ምንም ሳይረዳው ጥሎት ሲሄድ በምስሉ ላይ አስተዋለ። ስለዚህ ጎጂ እሱ በመኪና የገጨው መምህር ካንግሚን ለመጠየቅ ወደ እስር ቤት ሄደ። የዚያ ሁለተኛ ሰው ፎቶግራፍም አሳየው። መምህሩም ካደጋው በፊት ከዚያ ሰው ጋር ተቀምጦ እንደነበረና ያም ሰው ጎጂን እንዲገድለው ገንዘብ አቅርቦለት እንደነበረም ነገረው። መምህሩም በመኪና ከገጨኸው በምቾት ለመኖር የሚያስችልህን በቂ ገንዘብ እከፍልሃለሁ ነው ያለኝ አለው። ጎጂ በድንጋጤ ተወዶ ታዲያ አንተ በገንዘብ ምክንያት ነው እኔን ለመግደል የሞከርከው ሲል ጠየቀው። መምህሩም በዚህ ዕለት ጤነኛ አእምሮ ላይ እንዳልነበረ በመግለጽ ይቅርታ ጠየቀው። በመቀጠልም ጎጂ ለመሆኑ ሴጊ አንተ ሊጠይቅ የመጣው ለምንድን ነው አለው። መምህሩም መልሶ ያንን ስብ አልባ መልእክት የላኩለት እኔ መሆንና ለመሆኔን ሊጠይቅ መጥቶ ነው አለም። ጎጂም ወዲያውኑ ከእስር ቤት ወጥቶ ሴጌን ፊት ለፊት ለመጋፈጥ በፍጥነት ሄደ። ጎጂ ያ የደረሰ ስም አልባ መልእክት ምን ነበር? ባደጋው ቀን ለምን ዚያ እንደነበርክና ለምን ጥለኸኝ እንደሄድክ ብቻ ማወቅ እፈልጋለሁ ሲል ጠየቀው። ሴጊ በቀጥታ አይኑን እያየ ምክንያቱም አንተ ታናሽ እህቴን ሄሲ ገለሃታል፣ ታስታውሳታለህ አለው። ጎጂ ደንግጦ ቀረ። ወዲያውኑ አስታወሳት። ነገር ግን እውነቱ
ከዚህ ይልቅ በጣም የተወሳሰበ ነበር። ሄሲ የራሷን ህይወት ያጠፋችው ራሷ ነበረች። ሴጊ ግን የጎጂ ጠንካራና ጨካኝ ካላት እህቱን ለዚያ ውሳኔ እንዳበቃት ያምን ነበር። አሁን ግን መላው ዓለም በጎጂ ላይ ፊቱን ያዞረበት ይመስላል። ይህ አልበቃ ብሎ ደግሞ ቀደም ሲል ከድርጅቱ የተባረረች የቀድሞ ሰራተኛ በሺና ቤት ተከሰተች። ሺና ያችን ሴት ታውቃት ነበር። ሴትዋ ሺናን አግታ በመውሰድ ለጎጂ ፎቶግራፍ ላከችለት። ብቻውን እንዲመጣ የሚገልጽ መልእክትም ላከችለት። ጎጂ ወደ ሺና ቤት በፍጥነት በመሄድ የት እንዳለች ጠየቃት። ቹም ሌላ ሴት ጋር አብራ ስትወጣ እንዳየቻት ነገረችው። ስለዚህ ጎጂ ለፖሊስ እንድትደውል ነገራት። እሱም እየሄደበት ያለውን አድራሻ ላከላት። እሱም በደረሰ ጊዜ ሴትየዋ በአንድ ህንፃ ጣሪያ ላይ ተጠብቀው ነበር። እሷ ቀደም ሲል በድርጅቱ ውስጥ መምህር የነበረች ናት። ጎጂ ሺና የት ነች ሲል ጠየቃት። እሷም አትጨነቅ እሷ ደህና ናት አለችው። እሱም ለምንድነው ይህንን የምታደርጊው አላት። እሷም መልሳ ለምን ከስራ አባረርከኝ አለችው። ወደ ኋላ ተመልሰን ስናይ መምህሯ ከአንድ ተማሪ ወላጅ ጋር ተጣልታ እንደነበርና ያችም ወላጅ ስለሷ መጥፎ ወሬዎችን እንዳሰራጨችባት እንረዳለን። መምህሯ ንጹህ መሆኗን እንዲያምን ጉጂን ብትለምነውም እሱ ግን አልሰማትም ነበር። በወቅቱ ስለ ህይወትሽ ግድ አይሰጠኝም፣ እኔ የሚያሳስበኝ የድርጅቱ ስም ነው፣ ለዚህ ነው መልቀቅ ያለብሽ ብሏት ነበር። ከዚያ ቀን ጀምሮም ተጠላው ነበር። እሷም በዚያ ቀን እንድታጽናናኝ ነበር የጠበቅኩት አለችው። በመቀጠልም መጀመሪያ ላይ ልገል ፈልጌ ነበር፣ አሁን ግን እዛ የተሻለ ወስኛለሁ። በአንተ ፊት ህይወቴን አጠፋለሁ፣ ህሊናህም በቁምህ ለዘላለም ሲያሰቃይህ ይኖራል አለችው። ጉጂን ለማዳን እጇን ቢይዛትም ሁለቱም አብረው ወደቁ። እሱ ሲነቃ ሆስፒታል ውስጥ ነበር። ሺናም በከፍተኛ ፍርሃትና ጭንቀት ሱና አጠገቡ ነበረች። ከሆስፒታል ከወጣ በኋላ ጉጂ አለቀሰ። ሁሉም ሰው በሱ ላይ ተነስቶበት ነበር። ለምን እንደሆነ ሊረዳው አልቻለም። ሺና አጽናናቸው። እሱም በህይወቴ ሁሉን ነገር ማስተካከል ፈልጋለሁ፣ ትረጅኛለሽ አላት። እሷም ፈቃደኛ ሆነች። ወደ መምሯ ዘንድም ይዛው ሄደች። ጉጂን በመጨረሻ ይቅርታ ጠየቃት። በዚያን ጊዜ ያላመንኩበት ምክንያት ለረጅም ጊዜ ሁሉም ሰው ጥሎኝ ሲሄድ ስለነበረ በገሃነም ውስጥ ነበር የምኖረው። ለዚያም ነው ለሰዎች ስሜት ግድ የማይሰጠኝ ሁኜ የነበረው። ነገር ግን ስላላመንኩሽ አዝናለሁ፣ ይቅር እንደምትኝም ተስፋ አደርጋለሁ አላት። በማግስቱ ግን በጎንጂዮ ዓለም ውስጥ ነገሮች ሁሉ መፈራረስ ጀመሩ። የሲንጊዮ ድርጅት የእነሱ የገንዘብ ድጋፍ ሙሉ በሙሉ ለማቋረጥ ቻለ። በጎንጂዮ ድርጅት ውስጥ የነበሩ መምህራን ሙሉ በሙሉ በየተራ መልቀቅ ጀመሩ። አንዳንዶች ስራ ሲያቆሙ፣ ሌሎች ደግሞ ሙሉ በሙሉ ደብዛቸው ጠፋ። ጎንጂዮ ድጋሜ ወደ ፕሮፌሰር ያንግቴ በመሄድ አንድ የመጨረሻ ጊዜ ልትረዳኝ ትችላለህ ሲል ጠየቀው። ያንግቴ ግን መልሶ እኔ የምጣላ ይመስልሃል? አይደለም፣ እኔ ታላቅ መምህር እንድትሆን ነበር የሚፈለኩት። ነገር ግን አንተ የወደድካት የዚያች የሱንጊዮ ቤተሰቦች በጣም ባለጸጋና ተደማጭ ነበሩ። ከአመታት በፊት እኔን በማስፈራራት ህይወትን ያበላሹት እነሱ ናቸው አለው። ጎጂ በመጨረሻ እውነቱን ያወቀው በዚያን ጊዜ ነበር። ሱንጊዮ ከ12 ዓመት በፊት ጥላው የሄደችው ፍቅሯ ስለቀነሰ አልነበረም። ይልቁንም እሱን ከቤተሰቦቿ ጥቃት ለመጠበቅ ስትል ነበር። ጎንጂዮ በቀጥታ ወደ እሷ ድርጅት ሄደ። እሱም አዝናለሁ አላት። እሷም ገንዘብ የሰዎችን ህይወት እንደዚህ ሊያበላሽ ይችላል ብዬ አስቤ አላውቅም አለችው። እሱ ግን ራሱን በመነቅነቅ እኔ እያወራ ያለሁት ስለ ገንዘብ አይደለም፣ በወቅቱ ለምን እውነቱን አልነገርሽኝም? ለምን ያን ያህል ስቃይ ብቻሽን ተሸከምሽ አላት። በመቀጠልም በለስላሳ ድምጽ ያንን ሁሉ ነገር ብቻሽን ማሳለፍሽ በጣም ያሳዝናል ብሏት ወጣ። አሁን ደግሞ ጉጂን ለማስገደል ውል ፈጽሞ የነበረውን ያንን ሰው እናያለን። ያ ሰው በአሁኑ ሰዓት በሱንግ ድርጅት ውስጥ ጸሐፊ ሆኖ እየሰራ ነበር። በአንድ ወቅት ቴጊ ሳያስበው የዚያን ሰው ስልክ ሲመለከት የስልኩ ዋልፔፐር ከሟች ታናሽ እህቱ ጋር የተነሱት ፎቶ ነበር። በዚያች ቅጽበት ነገሮች ሁሉ እርስ በርስ መያያዝ ጀመሩ። ጆንግ የተባለው ይህ ሰው ድሮ ጎንጂ ገና ተራ መምህር በነበረበት የድሮ ድርጅት ውስጥ አብረው ይሰራ ነበር። ጆንግ መምህር እየነበረ ቢሆንም ብዙም ስኬታማ አልነበረም። እንዲያውም ከሄሲ ታናሽ እህት ጋር ከሄሲ ጋር ፍቅረኛሞች ነበሩ። ጆንግ ሄሲ ከማሳመን ጎንጂ የማስተማሪያ ማስታወሻውን እንድትሰርቅለት አድርጎ ነበር። እሷም ሰረቀችለት። ነገር ግን እዚያው ሳለች ጎንጂ እጅ ከፍንጅ ያዛት። በዚያን ጊዜ ሲያውጣጣት ንግግራቸው በሚስጥር ቀረጸው። ለማን እንደሰረቀችም ጠየቃት። እሷም ለማፈቅረው ፍቅረኛዬ ነው ስትል መለሰችለት። ጎንጂ ግን እኔ አንቺን አልጎዳሽም፣ ይህንን ነገር ማስተካከል ብቻ ነው የምፈልገው፣ ያንን ሰው አምጪልኝ፣ ለፖሊስ ከመናገር በፊት እንዲናዘዝ የ1 ሳምንት ጊዜ ሰጥቻለሁ አላት። ስለዚህ ሄሲ ወደ ጆንግ ሄዳ
ለጎጂ እጁን ሰጥቶ እንዲናዘዝ ለመነችው። ጆንግ ግን ፍቃደኛ አልሆነም። በእነዚያ በተሰረቁት ማስታወሻዎች ምክንያት አንድ ትልቅ ድርጅት ሊቀጥረው እንደፈለገም ነገራት። እሷም ይህንን ማድረግ አችልም አለችው። እሱ ግን ለዚህ እኮ ነው አንቺን የምጠላሽ፣ የሰለቸሽኝም፣ ራሽሽን እስቲ እዩ። አልዛይመር በሽታ ያለበት አባትሽና ጥሎሽ ከሄደ ስልክ እንኳን ከማይደውልልሽ ወንድምችሽ ውጪ ማናለሽ? ስለዚህ የጎጂን ጉዳይ ካነሳሽ ደግሞ የሰረቅሽው አንቺው ነሽ፣ ራስሽ ነሽ። እኔ ከነገሩ ጋር ምንም ግንኙነት የለኝም። ስለዚህ ራስሽ ተወጪው አላት። እሷም በዚህ በጭካኔ ንግግሩ ምክንያት ክፉኛ ተሰበረች። ህይወቷንም በገዛ እጇ ለማጥፋትም የወሰነችው ለዚህ ነበር። በእውነቱ የጎጂ ጥፋትም አልነበረም። ወደ አሁኑ ጊዜ ስንመለስ የጊ ስልኩን ተቀብሎ እውነተኛውን የድምጽ ቅጂ ሲያዳምጥ ወዲያውኑ ወደ ጎጂ ቤት በመሄድ ይህ የድምጽ ቅጂ በእኔ እጅ ከነበረው ለምን ተለየ ሲል ጠየቀው። ጎጂም መልሶ ጆንግ ይህን ሁሉ ለምን እንዳደረገ አላውቅም፣ ግን ከራሱ አንደበት መስማት አለብን አለው። ሴጊ የጆንግን እንቅስቃሴ መከታተል ጀመረ። ጆንግ ከጎጂ አፓርትማ ወደታች ወደሚገኘው የሸቀጣሸቀጥ መደብር እያመራ መሆኑን ሲያይ በፍጥነት ለጎጂ መልእክት በመላክ እቤት እንዲገባ ነገረው። በዚያው ቅጽበት ጎጂ ከሺና ጋር የነበረ ቢሆንም መኪናው ውስጥ ገብቶ ጆንግ እዚያ መኖሩን እንዳላወቀ መስሎ ወደ ቤቱ ተመለሰ። ልክ ከመኪናው እንደወረደ ጆንግ ከበስተጀርባው ይከተለው ጀመር። ጆንግ ዞር ብሎ በተረጋጋ መንፈስ ለሴጊ ያንን የሐሰት የድምጽ ቅጂ የላክለት አንተነህ? ያንንም መምህር በመኪና እንዲገጨኝ ያደረከው አንተ ነህ? ለምንድነው ይህንን የምታደርገው ሲልም ጠየቀው። ጆንግም መልሶ ምክንያቱም አንተ ህይወቴን አበላሽተሃል አለው። ጎንጂም ተቆጥቶ የማንን ህይወት ነው ያበላሸው? እሷ የሞተችው በአንተ ምክንያት ነው አለው። ጎንጂ ግን በቅዝቃዜ ምንም ግድ የለኝም፣ እሷ መሞት አይቀርም ነበር፣ ህይወቷ በጣም አሳዛኝ ነበር አለው። ጎንጂም በግርምት እየተመለከተው አንተ የሰው ዘር እንኳን አይደለህም አለው። ጆንግ ግን እየሳቀ አንዳንድ አይነት ተሰጦ ያላቸው ሰዎች እኔ ምን ይሰማኝ እንደነበር ፈጽሞ ሊገባቸው አይችልም። ያንን ውድረት ተግባሬ ባታጋልጥብኝ ኖሮ ይህ ሁሉ ነገር አይፈጠርም ነበር አለው። በመቀጠልም ጆንግ ቢላውን አውጥቶ ሊያጠቃው ሲል ሲንጌ በድንገት ተከስቶ መሬት ላይ ዘርሮት ይቀጠቅጠው ጀመር። ጆንግ ግን በግድ እስኪገላክለው ድረስ ክፉኛ መታው። ወዲያውኑ ፖሊሶች በቦታው ደርሰው ጆንግ ባደረገው ወንጀል ሁሉ በቁጥጥር ስር አዋሉት። ከዚህ ሁሉ በኋላ ሲንጌ ስላደረገው ነገር ሁሉ ጎንጂን ይቅርታ ጠየቀው። መጀመሪያ እውነቱን ስላልጠየቁ በጣም አዝናለሁ። የቅርብ ጓደኛዬ ካልሆንኩት ሰው ይልቅ የደረሰኝን ድምጽ ቅጂ ማመን መረጥኩ አለው። ከዚያም ያቀን ጀምሮ ጎንጂ በህይወቱ ያለው ነገሮች በሙሉ ቀስ በቀስ ማስተካከል ጀመረ። ከሲንግ ጋር የነበረው ግንኙነትን በማደስ ሁለቱም ጥሩ ጓደኛሞች ሆነው ለመቀጠል ተስማሙ። ከድርጅቱ ለቀው የነበሩ ሰራተኞችም በሙሉ ወደ ስራቸው መለሳቸው። በዚህ መሃል የሺና የትምህርት ቪዲዮዎች በጣም ተወዳጅ ሆኑ። በርካታ ድርጅቶችም በመምህርነት እንድትሰራላቸው የስራ ጥያቄዎችን ኢሜል ይልኩላት ጀመር። በመጨረሻም የዘላለም ህልሟን ማሳካት ጀመረች። ከቀረቡላት እቅዶች አንዱ ከፕሮፌሰር ያንግቴ ድርጅት የመጣ ስለነበር እሱን መረጠች። እሱን ልታገኘው ሄዳ ከነሱ ጋር ለመፈራረም ዝግጁ መሆኗን ነገረችው። ነገር ግን ያንግቴ እንደ ልማዱ ወዲያውኑ ወደ ጎንጂ በመደወል እጮኛ ከኛ ጋር ውል ፈርማለች፣ ካሁን በኋላ በአንተ ድርጅት ውስጥ አትሰራም አለው። ጎንጂን በዚህ ተበሳጭቶ ፊት ለፊት አገኛት። በመጨረሻም ጀርባዬን ወጋሽኝ፣ የምትሰሪው በኔ ድርጅት ውስጥ ሳለ ወደ ሌላ ቦታ ትሄጃለሽ አላት። እሷም ልታረጋጋው ብትሞክርም እሱ ግን ሊያምናት አልቻለም። በመጨረሻም እውነተኛውን ምክንያት ነገረችው። ማንም ሰው ለስኬቷ ምክንያት የሆነው እሱ እንደሆነ እንዲያወራ አትፈልግም። ከሱ ተለይታ በራሷ ጥራ ብቻ ውጤታማ መሆን እንደፈለገችም አስረዳችው። በዚያም ጊዜ እሱም ሀሳቧን ተቀብሎ እንድትሄድም ፈቀደላት። እሷም ሄደች። ሺና የመጀመሪያውን ሌክቸር ያደረገች ሲሆን ስራዋን በሚያስደንቅ ሁኔታ ተወጣች። ወደ ውጭ ስትወጣም ጎንጂ ሲጠብቃት አገኘችው። ሁለቱም አብረው ዘና እያሉ በእግራቸው ተጓዙ። በመቀጠልም ቀለበት አወጣና የቀረ ህይወትን በሙሉ ከአንቺ ጋር ማሳለፍ ፈልጋለሁ፣ ታገቢኛለሽ አላት። እሷም ፈገግ ብላ አዎ ስትል መለሰችለት። እሱም ሳማት። በመጨረሻም ሰርጋቸውን አድርገው የቀረውን ህይወት ዘመናቸውን በሙሉ በደስታ በአንድነት አሳለፉ። ታሪካችንም እዚህ ላይ ያበቃል።